በማህበራዊ ሚዲያ አጠቃቀም ዙሪያ እነዚህን 5 ነገሮች ሳታገግ ማለፍ የለብህም። ማህበራዊ ሚዲያ ወይ የእድገት መሰላል ወይም የጊዜና የአእምሮ ሰላም ቀማኛ ሊሆን ይችላል። ምርጫው ያለው በአጠቃቀምህ ላይ ነው። አንድ ሰው ውጤታማና ጤናማ የማህበራዊ ሚዲያ አጠቃቀም እንዲኖረው የሚከተሉትን 5 ወርቃማ መመሪያዎች እንዲተገብር እመክራለሁ። አንድ ዓላማህን ላይ ብዙ ሰው ማህበራዊ ሚዲያ የሚጠቀመው ለመሰላቸት ሲል ነው። ይህ ደግሞ ለሰዓታት ያለ ዓላማ እንድትዞር ያደርግሃል። ከመግባትህ በፊት ለምን ገባው ብለህ ራስህን ጠይቅ። ለትምህርት፣ ለሥራ ወይንስ ለዜና? ዓላማ ሲታወቅ የምታጠፋው ጊዜ ይቀንሳል። ማህበራዊ ሚዲያን ተጠቃሚ ብቻ ሳትሆን ፈጣሪ ወይም ተሳታፊ ለመሆን ተጠቀምበት። 2. ዲጂታል አመጋገብህን አስተካክል። በየቀኑ የምታያቸው ፖስቶች በአስተሳሰብህና በስሜትህ ላይ ትልቅ ተጽዕኖ አላቸው። የሚጠቅሙህን፣ የሚያነቃቁህንና እውቀት የሚሰጡህን ገጾች ብቻ ፎሎ አድርግ። በራስህ ላይ ዝቅተኛ ስሜት የሚፈጥሩብህን፣ ሁልጊዜ አሉታዊ ዜና የሚያወሩትን ወይም ከንቱ ንጽጽር ውስጥ የሚከቱህን ገጾች አንፎሎ አድርጋቸው። የምታየው ነገር አእምሮህን መገንባት አለበት እንጂ ማድከም የለበትም። 3. የጊዜ ገደብ ይኑር። ማህበራዊ ሚዲያ የተሰራው ሰውን ከሱስ ለማስያዝ በሚያስችል ሳይንሳዊ መንገድ ነው። ካልተቆጣጠርከው ሕይወትህን ይበላታል። በቀን ውስጥ የምትጠቀምበትን ሰዓት ወስን። ለምሳሌ በቀን 1 ሰዓት ብቻ። ሥራ ላይ በምትሆኑበት ጊዜ ስልክህን ዱ ናት ዲስተርብ ላይ አድርገው። ጠዋት እንደተነሳህና ማታ ልክ ከመተኛትህ በፊት ማህበራዊ ሚዲያ አለማየት ለአእምሮ ሰላምህ እጅግ ወሳኝ ነው። ሥራ ላይ በምትሆኑበት ጊዜ ስልክህን ዱ ናት ዲስተርብ ላይ አድርገው። ጠዋት እንደተነሳህና ማታ ልክ ከመተኛትህ በፊት ማህበራዊ ሚዲያ አለማየት ለአእምሮ ሰላምህ እጅግ ወሳኝ ነው። 4. ንጽጽርን አስወግድ። በማህበራዊ ሚዲያ ላይ የምታየው የሰዎች ሕይወት የተመረጡ ምርጥ ገጽታዎቻቸውን እንጂ እውነተኛ ሕይወታቸውን አይደለም። ምክር፣ የሌሎችን ስኬት ካንተ ከጅምር ጋር አታነጻጽር። በሰው ፎቶና ቪዲዮ ውስጥ ድብቅ ስቃይ፣ ብድርና ጭንቀት ሊኖር እንደሚችል አስብ። በማህበራዊ ሚዲያ ላይ ደግነትና እውነትን ብቻ አንጸባርቅ። ማህበራዊ ሚዲያ እንደ እሳት ነው። ምግብ ልታበስልበት ትችላለህ፣ ካልተጠነቀቅ ግን ቤትህን ሊያቃጥለው ይችላል። አንተ ማህበራዊ ሚዲያን ተቆጣጠረው እንጂ እሱ እንዲቆጣጠርህ አትፍቀድ።